በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥምቀት ዋዜማ ከተራ ለምን ተደረገ? መቼስ ተጀመረ? እንዴትስ ይከበራል? የሚለውን በዚህ ቪዲዮ ሰፋ አድርገን እናያለን። እስከ መጨረሻው ድረስ ተከታተሉ። ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ቪዲዮአችንን እንድትከታተሉ ማሳሰብ እወዳለሁ። ከተራ ማለት ከተራ የሚለው ቃል ከተረከበበ ከሚል ግስ የወጣ ሲሆን ከተራ የሚለው ቃል መክበብ የሚል ዘይቤያዊ ትርጉም አለው። ዘይቤያዊ ትርጉም ማለት ቃል በቃል ምንም ምስጢር የሌለው ማለት ነው። ይህ የመጀመሪያ 3 ትርጉሞች አሉት። አንደኛው ሊቃነ ጳጳሳቱ፣ ኤጲስቆጶሳቱ፣ ዲያቆናቱ፣ መዘምራኑ፣ የሰንበት ትምህርት ቤት ደቀ መዛሙርትና ምእመናን በአንድ ከበው ታቦታተ ሕጉን ይዘው አጅበው ወደ ባሕረ ጥምቀት መውረዳቸውን ያሳያል። ሁለተኛው ደግሞ ከተረ ስንል ወይም ደግሞ ከተራ ስንል ውሃው መገደቡን ያሳያል። እንግዲህ ባሕረ ጥምቀት ወይም የጥምቀት በዓል ለመከበር ሲታሰብ መጀመሪያ የሚደረገው ውሃው ነው የሚገደበው። ውሃው ይገደብና ውሃው ወደ ተገደበበት ስፍራ ታቦታተ ሕጉ ተነስተው በካህናቱ ተሸካሚነት ወደ ወንዝ ወደ ተገደበው ውሃ ይወርዳሉ ማለት ነው። ይሄ የውሃውን መገደብ ያሳያል። ሶስተኛውና ምስጢራዊ ትርጉሙ ግን እጅግ በጣም ልናየው፣ ልናውቀው፣ ልንረዳው የሚያስፈልገው ነገር ግን ከተራ ስንል ከተረ ማለት መከልከል፣ ማቆም የሚል ትርጉም አለው። ይሄንን በመጽሐፈ ጥበብ ምዕራፍ 18 ቁጥር 21 ላይ ጀምረን ስናነብ የምናገኘው ነገር አለ። በኦሪት ዘጸአትም ላይ ተጽፎ የምናገኘው ነገር አለ። ይሄ ምን ማለት ነው? ከተረ መዓተ ወኃይሳ መቅሰፍተ ወፈለጠ ፍኖተ ማእከለ ሕያዋን ወሕሙማን። ይህ ሲተረጎም ምን ማለት ነው? በሕያዋንና በታመሙትና ባልታመሙት መካከል መንገድን ለየ የሚል ትርጉም ይኖረዋል። ይሄ መቼ ነው የሆነው? እንዴት ነው የሆነው? ለምንስ ተደረገ? የሚለውን ስንጠይቅ ወይም ስናነሳ ደግሞ እስራኤል ዘሥጋ ከግብፅ ከወጡ በኋላ በኃጢአታቸው ምክንያት ከእግዚአብሔር በመለየታቸው ሕገ እግዚአብሔርን ባለመጠበቃቸው ምክንያት አባር ቸነፈር ተነስቶ መቅሰፍት ተነስቶ ይፈጃቸው ጀመር እና ሕዝቡ ተሰብስበው ወደ ሙሴ መጡ። ከኛ በደል ኃጢአት አይታጣም፣ ከእግዚአብሔር ቸርነት ደግሞ አይታጣምና አንተ ወደ እግዚአብሔር ለምንልን አሉት ሙሴስ የዋህም ኩሎሙ ደቂቀ እስራኤል። ሙሴ ከእስራኤል ልጆች ቅን ሀዳየ በቀል ነውና ወደ እግዚአብሔር አመለከተ። እግዚአብሔርም መፍቀር የንስሐ ከባቲያ በሳ ነውና ርኅራኄው የማያልቅ ቸርነቱ የማያልቅ የማይነጥፍ የምሕረት አባት የይቅርታ ባለቤት ነውና ሙሴን እንዲህ አለ። ወንድምህ አሮን ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ የታመሙትን በአንድ ወገን ያልታመሙትን በአንድ ወገን አድርጎ አቁሞ 3 ጊዜ ማዕጠንተ ወርቁን ይዞ ተዘከረ አብርሃምሃ ወይስሐቅሃ ወያዕቆብሃ መሐር ሕዝበከ ዘፈጠርከ እያለ እየተመላለሰ 3 ጊዜ ይጠናቸው አለው። እንዲህ እየተመላለሰ እንዲያጥናቸው አዘዘው። ሙሴም ሄዶ አሮንን እግዚአብሔር እንደዚህ ብሎኛልና ሕያዋኑን በአንድ ወገን አድርገህ ሕሙማኑን በአንድ ወገን አድርገን ልብሰ ተክህኖ ለብሰህ ማዕጠንተ ወርቁን ይዘህ አብርሃም ይስሐቅን ያዕቆብን አስበህ ወገኖችን ይቅር በል እያልክ እየተመላለስክ 3 ጊዜ እጠናቸው አለው። ያንን አደረጉ። ደዌው ይታመሙበት የነበረ ደዌ ወደ አልታመሙት እንዳይሸጋገር ሆነ። የታመሙትም ተፈወሱ። በዚህ ጊዜ ነበረ ያ ደዌን ያቆመው እግዚአብሔር ስለነበረ ከተረ መዓቱን አቆመ። ወፈለጠ ከተረ መዓተ ወኃይሳ መቅሰፍቱንም ጸጥ አደረገው። ወፈለጠ ፍኖተ ማእከለ ሕያዋን በታመሙትና ባልታመሙት መካከል መንገድን ለየ ተብሎ የተነገረው ይሄ ለጊዜው በእስራኤል ላይ የወረደውን አባር ቸነፈር ጸጥ ማድረጉን የሚያሳይ ነው። ዋናው ምስጢር ግን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መምጣት ወደ ባሕረ ጥምቀት መሄድን እጅግ በሰፊው የሚያሳይ የሚያብራራ ምስጢር ነው። እሱስ ምንድን ነው ብለን ከጠየቅን ወይም ደግሞ ካየን ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ የሄደው የዕዳ ደብዳቤያችንን ለመፋቅ ኃጢአትን ለማቆም ኃጢአትን ባለበት ለማቆም ያ ከአባት ወደ ልጅ ከእናት ወደ ልጅ ከዘር ወደ ዘር ይተላለፍ የነበረ የዕዳ ደብዳቤ መርገሙ፣ ሞቱ፣ ፍዳው፣ ኩነኔው እንዳይተላለፍ አደረገው ማለት ነው። ይሄንን ምስጢራዊ ትርጉም የያዘ ነው። ስለዚህ ከተራ ስንል ኃጢአት ቆመ፣ ኃጢአት ተገታ፣ ከዚህ በኋላ አይተላለፍም፣ እንዳይተላለፍ ሆነ፣
እንዳይሸጋገር ሆነ። ከዚህ በኋላ ኃጢአት አትሸጋገሪም። ክርስቶስ ተጠምቆ የዕዳ ደብዳቤያችንን ፍቆልናል፣ የዕዳ ደብዳቤያችንን ደምስሶልናል። ወደምሰሰ ለነ መጽሐፈ ዕዳነ ይላል ቅዱስ ጳውሎስ። የዕዳ ደብዳቤያችንን ደመሰሰልን። ያ የዕዳ ደብዳቤ ከተደመሰሰ በኋላ ኃጢአት የሚባል መቅሰፍት የሚባል ያ ይተላለፍ የነበረው ነገር በሙሉ ቆመ እንዳለን ያንን የሚያሳይ ነው። ታዲያ ይሄ አሁን ያልኳችሁ ምስጢሩ ይሄ ከሆነ ታቦታተ ሕጉ የሚሄዱበት ታቦታቱን ተሸክመው የሚሄዱ ካህናትና ታቦቱ ራሱ ወደ ወንዝ መውረዱ እንዳለ ይቆየንና እሱን መጨረሻ ላይ እናብራራለን። ይሄ መቼ ተጀመረ ነው? እንግዲህ በዓለ ጥምቀትን ማክበር የጀመሩት ታላቁ አባት ብፁዕ አቡነ ሰላማ ከሳቴ ብርሃን ናቸው። አቡነ ሰላማ በዓለ ጥምቀት እንዲከበር አድርገውልናል። ክብር ለስማቸው ይሁን፣ በረከታቸውም ለእኛ ይድረሰን። እንግዲህ የእኛ አባቶች እጅግ አድርገው ምስጢርን ከምስጢር አያይዘው ወንጌልን ለመስበክ ያመቻቹልን ብዙ መድረክ አለ። እኛ ከተጠቀምንበት በተለይ የአደባባይ በዓላቶቻችን ወንጌል እንዲሰበክ ብዙ እድል እንዲሆኑ የተመቻቹ ናቸው። ወንጌል እንዲሰበክ የተመቻቹ ናቸው እና ስለዚህ አባቶቻችን ለስም አጠራራቸው ክብር ይሁን። በእውነቱ እግዚአብሔር ከነሱ በረከት ያድለን። እንግዲህ በሳቸው ይጀመር እንጂ ነገር ግን እንዳሁኑ የተስፋፋው ደግሞ በአጼ ገብረ መስቀል ነው። በአምስተኛው መቶ ክፍለ ዘመን የተነሱት አጼ ገብረ መስቀል በ530 ከ530 እስከ 580 ድረስ የነበሩት ታላቁ አባት ንጉሱ አጼ ገብረ መስቀል የጥምቀት በዓል እንዲከበር በአደባባይ የአደባባይ በዓል ሆኖ ጥር 11 ቀን ታቦታቱ በካህናቱ ተሸካሚነት በምዕመናንና በቀሳውስት በሊቃነ ጳጳሳት በጳጳሳት አጃቢነት ወደ ባሕረ ጥምቀት ሄደው ውሃውን ባርከው ወንጌል ተሰብኮ የክርስቶስ መምጣት ዓላማው ተነግሮ የወንጌል መመስረት የዕዳ ደብዳቤያችን መደምሰስ የእኛ ነፃነት ታውጆ ወደ መንበረ ክብራቸው እንዲመለሱ አድርገዋል። በሳቸው ጊዜ የነበረው የአንድ ደብር ታቦት ይነሳና በካህናቱ በአንዱ ደብር ካህናት ታጅቦ ወደሚቀርባቸው ውሃ ወይም ወንዝ ይወርዱና ይከበር ነበር። ይሄ በቂ አልነበረም እና በ11ኛው መቶ ክፍለ ዘመን በተነሳው ጻድቅና ቅዱስ ተብሎ በሚጠራው በቅዱስ ላሊበላ ደግሞ አንድ አዋጅ ታወጀ። ይሄ የታወጀው አዋጅ ደግሞ አብያተ ክርስቲያናት በተናጠል ለየብቻቸው ከሚያከብሩት በዓለ ጥምቀትን የጥምቀት በዓል የአንድነት በዓል ነው። ክርስቶስ የተለያዩትን አንድ ያደረገበት፣ የተነጣጠሉትን አንድ ያደረገበት፣ የዕዳ ደብዳቤያችንን ደምስሶ ሰውና እግዚአብሔርን፣ ሰውና ነፍስና ስጋን፣ ሰውና መላእክትን፣ ሕዝብና አሕዛብን አንድ ያደረገበት የአንድነት በዓል ነው። ስለዚህ በአቅራቢያ ያሉት ታቦታት በአንድ ወደሚቀርባቸው ወንዝ ወርደው በዓለ ጥምቀትን እንዲያከብሩ የሚል አዋጅ አወጀ። በዚያ መሰረት ያንን አዋጅ ተከትሎ በዓለ ጥምቀቱ እንዲከበር ሆኗል። በዚያም ዘመን የነበሩት ደግሞ ታላቁ አባት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሱ ዘመን ስለነበሩ ብዙ የጥምቀት በዓላትን አብያተ ክርስቲያናትን በየወንዙ ባሕረ ጥምቀትን እየሄዱ እንደባረኩ ይነገራል። እጅግ መታደል ነው። የቀደሙት ነገስታት የሃይማኖት በዓላትን የአደባባይ በዓል እንዲሆኑ ያደረጉት ነገስታቱ ናቸው። እንግዲህ አጼ ገብረ መስቀል ንጉስ ነው። ቅዱስ ላሊበላ ንጉስ ነው። አስተውሉ። ብዙ አብያተ ክርስቲያናትን የሰሩ ነገስታቱ ናቸው። ለምን? ያለ ቤተ ክርስቲያን ሀገርን ስለማትሆን ነው። ያለ ሃይማኖት ያለ መንፈሳዊነት ሀገር ስለማትሆን ነው። ስለዚህ ዛሬ ላይ ቅዱስ ላሊበላ የሰራው አብያተ ክርስቲያናት ለሀገሪቱ ቅርስ ነው። ነገስታቱ የሰሩት የጥምቀት በዓል በዩኒስኮ ተመዝግቦ ታላቅ የቅርስ በዓል ነው። እንግዲህ ነገስታቱ ባለውለታዎቻችን ናቸው። ልናውቃቸውም ስለሚገባ ነው። እንግዲህ በአጼ ገብረ መስቀል በቅዱስ ላሊበላ በ11ኛው መቶ ክፍለ ዘመን ቀጥሎ በ12ኛው መቶ ክፍለ ዘመን ደግሞ የቅዱስ ላሊበላ ዘመን ከ1140 እስከ 1160 ዘመን የነበረ ነው። ይሄ በዓለ ጥምቀቱ አከባበሩ የተከናወነበት። ሁለተኛ በ12ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት ደግሞ በአባታችን በቅዱሱ በጻድቁ
አቡነ ተክለ ሃይማኖት አሳሳቢነት በዓለ ጥምቀቱ እንደገና ጥር 10 ቀን ታቦታተ ሕጉ ከመንበረ ክብራቸው ተነስተው ወደ ወንዝ ወርደው እንዲያከብሩ በዝማሬ እንዲከበር የተለየ እንዲሆን በአንድነት እንዲከበር ድምቀቱ የበለጠ እንዲሆን በአባታችን በብፁዕ ቅዱስ አቡነ ተክለ ሃይማኖት ማለት ጻድቁ አባታችን አቡነ ተክለ ሃይማኖት አዲስ ሐዋርያ የተባሉት 12 እስከ 12 በአሳሳቢነታቸው የተከናወነ በዓል እንደሆነ ይነገራል። እንግዲህ ይኩኖ አምላክም አፄ ይኩኖ አምላክም ንጉሥ ነው። በዓላቶቹ እጅግ በደመቀ ሁኔታ እንዲከበሩ ካደረጉ ነገስታት ሶስተኛ ላይ የምናገኘው ንጉሥ ነው። የመጨረሻና እዚህ አሁን ያለበት ሁኔታ ላይ እንዲሆን በተለይም ደግሞ ጥር 11 ቀን ታቦታተ ሕጉ ወርደው ውሃ ወዳለበት ወንዝ ወርደው በዚያ ድንኳን ተጥሎ ምዕመናንም በአዋጅ እንዲያከብሩት ማንም ታቦታተ ሕጉ በተለይም ደግሞ በሚገርም ሁኔታ አፄ ናኦድ ደግሞ የመጽሐፍ ቅዱስ ምሁር የሃይማኖት መጻሕፍት ምሁር ስለነበሩ ህዝቡን የእግዚአብሔር የቃል ኪዳኑ ታቦት ሲወጣ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ያለውን ቃል በመጥቀስ ሁሉም ህዝብ ከቤት ወጥቶ ታቦታቱን ተከትሎ እንዲያከብር ታቦታቱ የእግዚአብሔር የቃል ኪዳኑ ታቦት ከመንበሩ ተነስቶ ሲሄድ ህዝቡ ሁሉ ይከተሉ ህዝቡን ሁሉ ወጥተው ይከተሉ የሚለውን ቃል በማሰብ እንዲከበር ትልቅ አስተዋጽኦ አድርገዋል። በአራተኛ ደረጃ ላይ የምናገኛቸው ናቸው። በአምስተኛ ደረጃና በመጨረሻ እጅግ ያማረና የተዋበ የደመቀ ሆኖ እንዲቀጥል ያደረጉት ደግሞ በ14ኛው መቶ ክፍለ ዘመን የተነሱት ምሁሩና የብዙ መጻሕፍት ጸሐፊ የሆኑት አፄ ዘርዓ ያዕቆብ ናቸው። አፄ ዘርዓ ያዕቆብ ኢትዮጵያዊው ቆስጠንጢኖስ ነው የሚባሉት። እንደምታውቁት ቤተክርስቲያንን በማሰራት አብያተ ክርስቲያንን በማሳነጽ ቅዱሳት መጻሕፍትን በማስተርጎም ሕገ መንግስትን በማሰብ ፍትሐ ነገሥትን በማስተርጎም ትልቅ አስተዋጽኦ ያደረጉ አባት ትልቅ ንጉሥ አፄ ዘርዓ ያዕቆብ ጻድቅ ዘርዓ ያዕቆብ እንደሆኑ ይነገራል። እሳቸው ምንድን ያደረጉት ታቦታተ ሕጉን ጥር 11 ቀን ወጥተው በየቦታቸው አድረው ድንኳን ተተክሎ ምዕመናንም በዚያው አድረው በዝማሬ በይባቤ በቅዳሴ እንዲከበሩ አድርገው ነገር ግን አንድ ትእዛዝ ደግሞ ጨምረዋል። ምንድን ነው የጨመሩት ትእዛዝ ከተባለ ታቦታተ ሕጉ ወጥተው ወደ ወንዝ ወርደው በሄዱበት እንዳይመለሱ ትእዛዝ አዘዋል። ይሄ ወተቀደሰት ምድር በኪደተ እግሩ ምድር በኪደተ እግር ትባረካለች ተብሎ እንደምትባረክ ስለሚያምኑ ያልተባረከው ስፍራ እንዲባረክ በወረደበት ታቦቱ በወረደበት ወይም በሄደበት እንዳይመለስ በሌላ መንገድ ተመልሶ ሌላኛው ስፍራ እንዲባርክ ትእዛዝ አዘዋል። አንዱ ይሄ ነው። ሁለተኛው ደግሞ ያላየው እንዲያይ ያልሰማው እንዲሰማ እና ሃይማኖት እንዲጸና ነው ለማድረግ ነው። ሶስተኛው ደግሞ በነቢያቱ የተለመደ አንድ ነገር አለ። ነቢያት በሄዱበት መንገድ አይመለሱም። ስለዚህ የነቢያትን ትንቢትም ለመፈጸም እንደሆነ ያሳያል። አራተኛው ደግሞ ሰብአ ሰገል ለክርስቶስ ወርቁን ዕጣኑን ከርቤውን ከገበሩ በኋላ በሄዱበት መንገድ አልተመለሱም። በሌላ መንገድ ነው የተመለሱት። እነዚህን ነገሮች ለማስታወስ እነዚህን ነገሮች ለማስተማር ታቦቱ በሄደበት እንዳይመለስ ትእዛዝ አዘዋል። ነገር ግን በአማረና በደመቀ ሁኔታ እንዲከበር ደግሞ ትእዛዝ አዘዋል ማለት ነው። እንግዲህ ይህንን ካል ታቦታተ ሕጉ ዛሬ በአማረ ሁኔታ እጅግ በተዋበ ሁኔታ ሌሊት በማህሌት በዝማሬ ሌሊቱን ሙሉ ጉባኤ በማዘጋጀት ዛሬ ላይ ያለው እኛ ዘመን ላይ ከጊዜ ወደ ጊዜ ሃይማኖታዊ ባህላዊ ይዘቱ እያማረና እየተዋበ መጥቷል። እንግዲህ ጥቂት ምሳሌዎችን ብቻ አብራርተን እንጨርሳለን። ታቦታቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌዎች፣ ካህናቱ ደግሞ የዮሐንስ፣ ምዕመናኑ አጅበው የሚሄዱት ምዕመናኑ ደግሞ ወደ ዮሐንስ የንስሐ ጥምቀት ለመጠመቅ የሚመጡ ምሳሌዎች ናቸው። ታዲያ ታቦታቱ ከመንበረ ክብራቸው ተነስተው ወደ ወንዝ መውረዳቸውስ የምኑ ምሳሌ ነው ካል ጌታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እንዲሁም ደግሞ ወደ ዮሐንስ ለመጠመቅ በትህትና ወደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ ሄዶ ከማታው ጀምሮ እስከ
መንፈቀ ሌሊት እስከ 10ኛው ሰዓት ድረስ ተራውን ተሰልፎ ጠብቆ በዮሐንስ እጅ መጠመቁን ያሳያል። ስለዚህ እነዚህ ትልልቅ ምስጢራት ያላቸው እኛም የከተራን በዓል ስናከብር በተለይም ደግሞ የከተራን በዓል ለማክበር ስንዘጋጅ በዓለ ጥምቀቱን ስናከብር የጥምቀቱንም በዓል ስናከብር የምናስባቸው የጌታችን የኢየሱስ ክርስቶስን ትሕትና የቅዱስ ዮሐንስን ልዕልና እያሰብን እንድናከብር የታቦታቱ ከመንበረ ክብራቸው መነሳት የክርስቶስን ትሕትና የሚያሳዩና የክርስቶስን ትሕትና የሚያስተምሩ ስለሆነ ቤተክርስቲያናችን በዚህ ልክ ታከብረዋለች ማለት ነው። ከዚህ የተነሳ እኛ ሁልጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሳዊ ይዘቱን በአማረ ሁኔታ ታከብራለች እና ከተራ ማለት ይህንን ይመስላል። እና አንዲት ነገር ልጨምራችሁ። ምናልባት የገሃድ ጾም የሚጾመው ከጥሉላት ብቻ ነው። እሱም እሁድን ብቻ ነው። እሁድን ከጥሉላት ምግብ ተከልክለን እንውላለን እንጂ ቅዳሜ ይጾማል፣ ዓርብ ይጾማል፣ ቅዳሜ ይጾማል፣ እሁድ ይጾማል የሚሉ ሰዎች አሉና ያ ተገቢ አይደለም። ፈጽሞ ቤተክርስቲያንም አታዝም። ቤተክርስቲያን የምታዘው ከዓርብና ረቡዕ ሲውል ጥምቀተ ረቡዕ ቢውል ማክሰኞ እስከ 11 ሰዓት እንድንጾም ወይም ደግሞ እስከ ምሽቱ ድረስ እስከ የዓርብ ፀሐይ እንደየአቅማችን እንደየችሎታችን ነው። እስከ የዓርብ ፀሐይ ዋናው ህጉ እስከ የዓርብ ፀሐይ እስከሚገባ ድረስ እንድንጾም ታውጇል። ከዚህ ውጭ ግን በሌሎቹ ዓመታት የምንጾመው እንዳይረሳ እንዳይዘነጋ ለማድረግ እንጂ እሁድን ለመጾም ቅዳሜን ለመጾም በፍጹም አዋጅ ትእዛዝ የለም። የእግዚአብሔር ፈቃድ ይሆነልን። ይቆየን።